ይሄንን የመሰለ ምርጥ ሾርባ ኑ አብረን እንስራ። የምስር ሾርባ ነው። ሁላችሁም ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ለጤና ጥሩ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲሶች የምንለቃቸው ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ስለምታበረታቱን ደግሞ ከልብ እናመሰግናለን እላችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። ይህንን የመሰለ የምስር ምርጥ ሾርባ ኑ አብረን እንስራ። አሰራሩን በቅደም ተከተል አሳያችኋለሁ። በነገራችን ላይ ለጤና ጥሩ ነው። ሰርታችሁ ተመገቡት። በተለይ ደግሞ በረመዳን ወር ለሰውነታችን እንትን ያስፈልገዋል፣ ጉልበት የሚሰጠን ነገር ሾርባ፣ የተለያየ ነገር ያስፈልገናል እላችኋለሁኝ። እንደውም ለፍጡር ጥሩ ነው። ሰርታችሁ ሞክሩት። እዚህ ጋር እንደምታዩት ምስሬን እንትን እያደረግኩ ነው፣ እየለካው ነው። ማለትም እናንተ በምትፈልጉት መጠን ጀማአ ካለ ደግሞ እንደዚህ ለብቻችሁም ከሆነ ደግሞ በመጠናችሁ መስራት ትችላላችሁ። እኔ አንድ ከግማሽ ነው ያደረግኩት፣ መለኪያ ማለት ነው፣ ሩዝ ምናምን የምንለካበት እና እዚህ ጋር ደግሞ ምስራችሁን እጥብ አድርጋችሁ ማጠብ እንዳትረሱ። አዋራ ይኖረዋል፣ ባክቴሪያ ምናምን እንዳይኖረው በደንብ እጥብ አድርጋችሁ ማጠባችሁን እንዳትረሱ። በነገራችን ላይ እንደዚህ ሲታይ ግን እንደ ኢትዮጵያ ሩዝ ማለትም ሩዝ አልኩኝ፣ ምስር አይደለም። አሁን ኢትዮጵያም የተለቀመ ምስር አለ፣ ግን እንደዛ እንትን ቆሻሻ ምናምን ድንጋይ የለውም፣ ንጹህ ነው። ግን ማጠብ ያስፈልገዋል። አያችሁ ውሃው እንዴት እንደደፈረሰ። ስለዛ በደንብ ማጠብ ይኖርባችኋል። ከዛ አጥቤ ጨርሻለሁ። እዚህ ጋር ደግሞ ድስት ላይ ጨመርኩት። ድስት ላይ ጨምሬ ውሃ እየከለስኩ ነው። ውሃ እየከለስኩ ነው እንዲጤዳው ማለት ነው። እና ቅደም ተከተሉን አይታችሁ ከሰራችሁ በጣም ነው የሚጣፍጠው። በተለይ ደግሞ ለረመዳን ወር አስፈላጊ ነው እላችኋለሁ። እዚህ ጋር ጋዜን ከፍቻለሁ። እዚህ ጋር ደግሞ ጣትኩት። እዚህ ጋር ደግሞ ቲማቲም 2፣ ሽንኩርት 2 እና ካሮት 3፣ ነጭ ሽንኩርት አርግ ያለው እዚህ ጋር ይኸው ከትፌ ጨመርኩት ማለት ነው። ከዛ እዚህ ጋር ደግሞ ድንች፣ አንድ ድንች ነው፣ እሱንም ከትፌ ጨመርኩት። ከዛ ደግሞ እንደምታዩት እየተቀቀለ ነው ማለት ነው። ከዛ በዚህ መልኩ አንድ ላይ ይቀቀላል። እንደምታዩት እያያችሁ ነው። በዚህ መልኩ ትቀቅሉታላችሁ። ከዛ በኋላ ደግሞ እንፈጨዋለን ማለት ነው። ቅድም እየቀቀልነውን እንትኑን ምስሩን እንትኑን አንድ ላይ እያደረግነውን ሽንኩርቱን ሁሉንም አንድ ላይ ነው ትጨምሩታላችሁ። በኋላ ላይ ነው የምትፈጩት ማለት ነው። እና እዚህ ጋር ለመፍጫት እንትን ውስጥ ማሽን ውስጥ እየከተትኩ ነው ማለት ነው። ሰርታችሁ ሞክሩት። በጣም በጣም አሪፍ ነው እና በተለይ በዚህ ኖር አስፈላጊ ነው እላችኋለሁ። እዚህ ጋር ማሽኑን እንትን አረኩኝ። እየፈጨ ነው ማለት ነው። አሁን ድምፁ የሚሰማ ቢሆን በኋላ ኦቨር ሪከርድ እያደረኩ ነው እንጂ ድምፁ የሚሰማ ቢሆን በጣም ጆሯችሁን ነው የሚያሳምማችሁ ማለት ነው። እና እንደምታዩት እየፈጨው ነው። በነገራችን ላይ አንድ እንትን ብቻ አይደለም ብዙ ነበር። እዚህ ጋር ደግሞ ቅቤ ድስቱን አጥቤው ቅቤ አርጌ ጋዝ ላይ ጥጄዋለሁ። ከዛ ቅቤ አርጌ አለማድረግም ትችላላችሁ፣ መብታችሁ ነው። ባላችሁ ነገር መስራት ይቻላል ማለት ነው። ከዛ በኋላ የፈጨሁትን እንትኑን ሾርባውን ማለት ምስሩን ይሄው እንደ ክሬም ሆኗል ማለት ነው። ከዛ የፈጨሁትን ምስር የፈጨሁትን ጨመርኩት እዚህ ላይ ማለት ነው። ከዛ እንደሚታዩት ነው። እዚህ ጋር ደግሞ ሁለት ማጂ፣ ሁለት ሲላቸው አንድ ፓኬጅ ሆኖ ሁለት ነው ውስጡ ያለው ማጂ ጨመርኩኝ። የሞቀ ውሃ ማለት እዛ ውስጥ ሲገባ እንትን ስለማይል
ቶሎ እንትን ስለማይል እዚህ ጋር የሞቀ ውሃ አርጌ እንደዚህ እንትን አማምቸዋለሁ። ከዛ ደግሞ ጨመርኩት እላችኋለሁኝ እና ከዛ በኋላ ደግሞ ክሬም ጠብቅ ጨምርበታለሁ። ክሬም በሸሜን ምናምን የምንሰራበት ማለት ነው። ከዛ ክሬም ትጨምራላችሁ። ይኸው እንደምታዩት ክሬም ትጨምራላችሁ ማለት ነው። ጣዕም ስለሚሰጠው ግዴታ ነው፣ ለሾርባው ያስፈልገዋል። አለመጨመርም ይቻላል። በነገራችን ላይ ግን የምስር ሾርባ ሲሰራ እንደዚህ ያስፈልገዋል ማለት ነው። ክሬም ነገር ይኸው እንደምታዩት በዚህ መልኩ በጣም እንትን ብለዋል ማለት ነው። አሁን እንትን ስላለ ነው፣ ስላንትን ተከተከ ነው በጣም ቀጭን የሆነው።